ጂጂኮ ኪያርም የጠየቀው ነገር ስላለ እሱ ላይ ሄድበታለሁ። አየሽው? ያምናሉ ማለት ኦሮሚያ ላይ የተደረገ ነገር የሚታይ የሚታወቅ የኦሮሞ ህዝብ ያለፈበት መከራ ሰው ዝም ቢል ድንጋዩ ሳር ቅጠሉ የሚናገረው መከራ ያለፈ ህዝብ ስለሆነ ነው። አሁን ላይ የኦሮሞ ህዝብ ያ ችግሩ ሊቆምለት ይገባል። መፍትሄ አይናገርም፣ ወደ መፍትሄ አንሄድም ይባላል። እኛ ሁልጊዜ መፍትሄ እንናገራለን። የኢትዮጵያ አሁን ላይ የኦሮሞ ህዝብ ችግር ምንድን ነው? ጦርነት ነው የመጀመሪያው። የተፈጥሮ ችግር አይደለም ያለብን፣ ሰው ሰራሽ ችግር ነው ያለብን። ያም ሰው ሰራሽ ችግር ምንድን ነው? ጦርነት ነው። ጦርነቱን እያካሄደ ያለው ደግሞ ማን ነው? አብይ አህመድ ነው። አብይ ደግሞ ብልጽግና ቆይ ልነግርሽ ነው ለምን እንደሆነ ወደ ኦሮሞ ችግሩን እንዳታመጡ ትላለህ ቡርቃኩ። ወደ ኦሮሞ ችግሩን አታምጡ ትልና ኦሮሞ የሆነው ሰውዬ ጋራ አንድ ብቸኛ አድርጎ ሀገር እንደሚመራ ችግሩን ትሰጠዋል። ፓርላማውና የኢፒፒ የብልጽግና አባሎች በሚሊዮን የሚቆጠሩ ናቸው። የፓርላማ አባሎቹ፣ የተለያዩ ተቋም ሚኒስቴሮቹ። እኔ ቢቻል ችግሩን ለመቅረፍ አብይ የሚለውን ነገር ማቆም አለብን። ኦኬ እሺ። እኔ እንደዛ ምለው ለምንድን ነው መሰለሽ? በሁለት ምክንያት ነው። አንደኛ የሀገሪቱ ጠቅላይ ሚኒስትር ነው አንድ፣ ሁለተኛ የሀገሪቱ አጠቃላይ የኢታማዦር ሹም ነው የጦሩ። እሱ የማያውቀው ጦርነት አይደረግም። ኤኒዌይስ ያ ጦርነት ከኦሮሚያ ላይ መቆም አለበት፣ አማራ ላይ መቆም አለበት፣ ሌሎቹም የሀገሪቱ ክፍል ላይ ጦርነት መቆም አለበት። ለምን? ጦርነት ሲደረግ ኢኮኖሚ ነው የሚወድመው። የመጀመሪያው እያንዳንዷ ጥይት ዶላር ነች በመጀመሪያ ደረጃ። ሁለተኛ የሰው ህይወት ነው የሚወድመው። የታጠቀው የመንግስት አካልን በይ ንጹሐንን በይ የታጠቀው ከመንግስት ተቃራኒ ያለውም ኃይል ብትዩ የዛ ሀገር ዜጎች ናቸው። ሶስተኛ ያንተን ጥያቄ እኮ ሙባረክ አልመለሰው ለምሳሌ ቡርቃ ሙባረክ ያምናል ወይ? አሁን ኬር መልሶታል። ሙባረክ ያምናል ወይ? አሁን ያለውን ችግር እኛ የምናወራለትን ችግር ኦሮሚያ ላይ አብይን አትንኩት ምናምን የሚለውን ሳይሆን የራሳችንን ሰው እንዴት ነው ማሳመን የምንችለው? አሁን ይሄ ነገር ትክክል ነው ወይ? ያምናል ልክ እንደ ኪያር ትክክል ኦሮሞዎች እዛ ላይ ኪያር ትንሽ ሄዷል፣ ግን አልስማማም ያለበት ቦታ ችግር የለም አላልኩም። አንደኛ ቁጥር ቅድምም ተናግሬያለሁ። እነ ቡርቃ ነበሩ። ከማንም በፊት እኮ ወጥቶ መቃወም የጀመረው የኦሮሞ ልጆችና የኦሮሞ ህዝብ ነው መጀመሪያ ማለት ነው። ገባሽ? ግን አሁን ላለው ችግር አብሮ ሆኖ ማስተካከል ወይስ መፍትሄ መፈለግ ወይስ ወጥቶ እንትን ማለት ነው? ዶክተር አብይ እውነት ለመናገር ያልሰራው ነገር የለም። እኛ ጎደሎ የሰው ልጅ ሆኖ ጎደሎ የሌለው የለም። ጎደሎን እየለቀምን እንጂ ማለት ነው። ያን የተፈረካከሰ ስንት ዓመት ወያኔ ማለት ነው ስንት ዓመት ኢትዮጵያን እንደፈለገ አድርጎ ሲገዛ የነበረውን የፈረካከሰው እኮ እዛ ውስጥ ነው። የአንበሳ ድርሻ አለው ሁላቸውም ቪዲዮ ማለት ነው። ትናንትና እየወቀስናቸው የነበሩት ማለት ነው። የኢትዮጵያ ብሔር ብሔረሰቦች ራሱ ማመስገን ያለበት እያነሳ ያለው ዶክተር አብይ ነው በአይነኝ። እኔ ደግሞ በአይናችን እያየን ያለ ነው። ሰው እየሞተ ነው። ሰው እየሞተ ስላለ ወይ ደግሞ ሰው ስለታሰረ ስለሞተ አይ ምንም ነገር ለሀገራችን አልሰራም ማለት እንትን ይሆናል። ወይ ቡርቃ ሌላ ሀገር ስላለክ ወይም ደግሞ በምን አስተያየት እንዳየው አላውቅም፣ ግን ከበፊቱ አሁን ይሻላል። ከበፊቱ ማለት ነው። ሰው ደግሞ እየሞተ ነው ምናምን። እውነት ለመናገር የት ነው እየሞተ ያለው? አዎ እኔም አውቃለሁ እየሞተ ነው። የት ግን ስምኛ የት የሚለው ኢትዮጵያ ውስጥ ሰው እየሞተ ነው። ግን እየሞተ ያለው ማን ነው? እየገደለ ያለው እዚህ ላይ ጥያቄ። አሁን ለምሳሌ አህያ ላይ ተጭኖ ምናምን አይቻለሁ። ምን ነው በአይኔ ያየሁትን ነገር አልክድም፣ አይቻለሁ። እኔም ጀዋር ፖስተር ጎትን ነው ወይስ የሆነ ቦታ ላይ አይቻለሁ። በጣም ነው ያዘንኩት፣ የሰው ልጅ ነኝና። ግን እዚህ ውስጥ ለውስጥ አለመስማማታችን ያለውን ችግር
ሁሉን ነገር ከፓርቲው ጋር ሁነን ወይ ደግሞ ገለልተኛ ሁነን ማስተካከል አይቻልም? እንዲህ ነገር እንዲስተካከል ማድረግ አይቻልም? አሁን ደግሞ በግልጽ በይፋ ማለት ነው አንድ ነገር አለ። ፋኖ ምናምን ጅኒ የሚባል ነገር አለ። ኢትዮጵያንም እኔንም የማይወክል ማለት ነው። አይ ይሄ ፓርቲ ካል እንትን ካላለን ይሄ ፓርቲ ካልመራ ይሄ ፓርቲ እንደዚህ ካላደረገ ባዮች እየተናገሩ ያሉትንና እናንተ የመብት ጉዳይ ለምሳሌ ቡርቃ የወንድሞቹን የእናቱን የአባቱን የተገደሉበት ወንድሞችን ጥያቄ በስም እያነሳ ከነ ቦታው እየተናገረ ነው። እኔ ሞራልም የለኝም ከሱ ጋር ለመናገር ብዬሻለሁ ቅድም። እኔ የየትኛውም ፓርቲ ደጋፊ አይደለሁም። ግን ገፍቶ ዶክተር አብይን የኦሮሞ ልጅ እዚህ ጋር እየተናገረ ቡርቃ ገፍቶ ኦሮሞ ነው የጎዳን፣ ኦሮሞ ነው እንደዚህ ያደረገን፣ ኦሮሞ ምን ነው አልሰማችሁም? እንዳልሰማ ለምን ትሆናላችሁ? እየሰማን ነው እኮ አብረን። ገባሽ? እኔ ሚዲያ ላይ ላሉት ነው ምላሽ የሰጠሁት። ምላሽም ያስፈልጋቸዋል እንጂ እንደ ሀገር አይደለም። በየትኛው እንትን ነው የምናገረው? ቡርቃ እያለ ያለው ውሸት ነው ምናምን በየትኛው ሞራል ነው ብለው አልልም። ደጋፊ ቢሆን ራሱ አልልም ብልም ማንም አይቀበለኝም። ገባሽ? ቡርቃ ያለው እንዳለ ሆኖ መብትሄ አለ ኪያር። እኔም ያን ነው የምደግምለት ለቡርቃ መብትሄው ምን መሆን አለበት? ወደ መብትሄው ቢሄድ እና እዚህ ሰው ደግሞ እኔ ኮሜንት ባይም አያለው ግን ምላሽ አልሰጥም። ለምን እንዴት የት ቦታ ተነክቶ የት ቦታ የት ቦታ ተነክቶ መጮህ እንደሚጮህ ስለማቅ ሁሉንም እና እኔ ጨርሻለሁና ቡርቃ ያለው እንዳለ ሆኖ ግን አሁን እየተባለ ያለውና እኔ ያልኩትና ቡርቃ ያለው እኔ 100% ቡርቃ ያለውን እስማማለሁ። ማንም እንዲሞት አልፈልግም። ወላሂ ከብት እንዲሞት አልፈልግም በቢላ እንጂ በጥይት ወይ ደግሞ በሌላ ነገር እየተመታ እንዲሞት አልፈልግም። ከብት በግ ራሱ ማለት ነው። ወላሂ በጣም ነው ማዝነው። በግ እንደማይሆን ሲመታ ካየው በጣም ነው ማዝነው። ቀልቤ ይሰበራል። ገባሽ? ስለዛ ቡርቃ ያለው ትክክል ነው፣ ግን መፍትሄውን መፈለግ ይሻላል እንጂ ሁሌ ተናግሮ ሁሉም ተናግሮ የሆነ አጀንዳ ቆሽ ባለ ጊዜ ብቻ እንትን ማለት ጥሩ አይደለም። ቡርቃ ባለው ደግሞ አንድ የሆነ ነገር ብሏል። ቡርቃ ማለት ነው ሀገር ፈርሳለች የሚለውን በኋላም ቢሆን በደንብ የሚያብራራልኝ። ፈርሳለች የሚለው እንዴት ነው? ይህን ከሱ ጠብቃለሁ ምላሽ። ሀገር ፈርሳለች፣ ትናንትና እንዴት ነበረች? ዛሬስ እንዴት ነው ያለችው? ወይስ ሰው ነው? ወይስ ሀገር ማለት መቼም ሰው ነው። ሰው ከሌለ መሬት ላይ ሀገር አይባልም። ወይ እንትኑ ዳገት ወይ ደግሞ ቁልቁለት ወይ የሆነ ስም ነው የሚሰጠው። ሀገር የተባለው ሰው ስላለ ነው። ሰው ስለተጎዳ ነው ወይስ ምንድን ነው? እኔ አልገባኝም። በደንብ ይፋ አልሆነልኝም። የቡርቃ ሀገር ፈርሳለች ብሎ ነው የፈረሰችው ለሚለው እኔ በአይኔ እያየሁ ባለሁት ሀገር ምንም ምትልም ጥሩ ደረጃ ያለችው ነው ባይነኝ። ግን ቡርቃ ያለው ግን ሰው ስለተጎዳ ፈርሳለች ከሆነ እስኪ እሺ ሙቤ የሁሉንም ሰብስበት መልሳለን። ግን ኬሪን ጂጂዬ ኬሪ የማይመች ቦታ ነው ያለችው አውቃለሁና ከዛ በኋላ እንትን ኬሪ ስለ ቴዲ አፍሮ ሙዚቃ አልበሙ ላይ እሱ ላይ ነው። ኦኬ ሞር ማለት እንዴት ነው የተረዳው? ከአጀንዳ አልወጣም። ትላንትና ነበር ሻወርቻለሁ በዚህ ጉዳይ። ቴዲ አፍሮ አንድ ሙዚቀኛ ነው። እንደ ሙዚቀኛ መብቱ ነው መዝፈን።
ይህንን ሁሉም ሰው ማወቅ አለበት። መብት ነው መዝፈን የሚባለውን ነገር ማመን አለበት ሁላችንም ማለት ነው። ሙዚቀኛ እስከሆነ ድረስ መዝፈን ይችላል፣ መብቱ ነው አንደኛ። ሁለተኛ ነገር ደግሞ ኦሮሞን ነካ የሚለው ነገር እኔ አልስማማም። ኦሮሞን የቱ ጋር ነካ? ምን ብሎ ነካ? ወይስ አማርኛ ሁለተኛ ቋንቋችን ስለሆነ በደንብ አልተረዳነውም፣ በደንብ አልሰማነውም ነው እንጂ የኦሮሞን ህዝብ እንደ ህዝብ የተናገረበት እኔ እስካሁን ድረስ አልሰማውም። ሙዚቃውን ከ18 ጊዜ በላይ ሰምቻለሁ። እውነትም ተናግሯል እንዴ ብዬ ምንም የኦሮሞን ህዝብ የተሳደበበት አንዳችም ነገር ላገኝ አልቻልኩም። ከየት አምጥታችሁ ኦሮሞ ላይ እንደለጠፋችሁ አልገባኝም። የኦሮሞን ህዝብ ቢሳደብ ኖሮ ኦሮሞ እኮ እንደዚህ አይነት ሰው አይደለም፣ በሙዚቃ የሚደነግጥ አይደለም። በነገራችን ላይ እኛ አቅማችን እያወቅን አይደለም መሰለኝ። የኦሮሞ ህዝብ ያለውን አቅም እያወቀ አይመስለኝም። የኦሮሞ ህዝብ እኮ ታንክና ጠመንጃ ፊት ለፊት ቆሞ ባዶ እጁን የታገለ ህዝብ እኮ ነው። ይህንን ህዝብ ቢሰድበን እንኳን ሰደበን ብሎ ማልቀስ ተገቢ አይደለም። ስለዚህ ሰውየው ኦሮሞን እንደ ህዝብ አልተሳደበም። አንድ አርቲስት ደግሞ ስርዓት ተቃዋሚ መሆን ሙሉ መብት አለው። አሁን ያለውን ስርዓት ቢቃወም ኦሮሞን ተሳደበ ብሎ እንትን ማለት አይደለም። አብይ አህመድ የኢትዮጵያ ጠቅላይ ሚኒስቴር ነው። ይህንን ማወቅ አለብን። የኢትዮጵያ ጠቅላይ ሚኒስቴር ነው አብይ አህመድ፣ የኦሮሞ መንግስት አይደለም። የኢትዮጵያ ጠቅላይ ሚኒስቴር ደግሞ ብቻውን ኦሮሞ ለይቶ መንግስት የተነካብኝ ብሎ የሚናገርበት ምንም ምክንያት የለውም። አብይ አህመድ የኦሮሞ ተወላጅ ስለሆነ ስልጣን ላይ ስላለ ለኦሮሞ ህዝብ ለይቶ ያደረገለት አንዳችም ነገር የለውም። ምን አረገ ለኦሮሞ ህዝብ? ትምህርት ቤት ሰራለት ለኦሮሞ ህዝብ። ያንተ ታሪኮች ብሎ የኦሮሞን ህዝብ ሐውልት ተከለለት። ትላንትና መስዋዕት ከፍለው እሱ ወደ ስልጣን ያመጡትን እነዛን ቄሮዎች ለነሱ የሚገባቸውን አንድ ሐውልት አረገላቸው? ምን አረገልን ለኦሮሞ ለይቶ? ትምህርት ቤት ገነባ፣ ሆስፒታል ገነባ፣ መንገድ ሰራልን። ምን አረገልን ለኦሮሞ? እንደዚህ ይሄን ያህል ተንቀጥቅጠን የምንናገረው ማለት ነው። ትላንትና የኦሮሞ ህዝብ ወያኔ ሲታገል የትግራይ ተወላጅ ስለሆኑ አይደለም። የነበረው ስርዓት ትክክለኛ ስርዓት ስላልሆነ ነው የኦሮሞ ህዝብ ያንን ስርዓት የታገለው እንጂ መለስ የትግራይ ተወላጅ ስለሆነ አይደለም። ዛሬም የኦሮሞ ህዝብ ወጥቶ አብይን ሲቃወመው አብይ የኦሮሞ ተወላጅ መሆኑን ሁሉም ብሔር ብሔረሰብ ነው የሚያውቀው። ግን ስርዓቱ ትክክል አይደለም። ለኛ የተለየ ያደረገልን ነገር የለም። የኦሮሞ ህዝብ ጥያቄ ትላንትና ከቤቱ ይዞ የወጣውን ጥያቄ ዛሬም እየጠየቀ ነው ያለው የኦሮሞ ህዝብ። የቱ ጥያቄ መልስ አግኝቶለታል? ዛሬ ላይ እኮ የ7 ዓመት ልጅ በስናይፐር ግንባሩን ተመቶ እኮ ነው መልስ ያላገኘለት ጥያቄ ያለን። ስለዚህ ኦሮሞ አብይ አህመድ ሰው ቢሰድበው ባይሰድበው መንግስት እኮ ነው፣ አገር እያስተዳደረ እኮ ነው ያለው። አገር እያስተዳደረ ያለን መንግስት የፈለገው ሰው የመተቸት ሙሉ መብት የለውም። የኦሮሞ አርቲስቶች ይተቹት የለ እንዴ? የኦሮሞ አርቲስቶች እኮ አብይን በሙዚቃ ይተቹታል። ይሄ ሰውዬ በሙዚቃ በአርቱ ያለውን መንግስት ቢተች ምን ችግር አለ? የትግራይ ተወላጆች አርቲስቶች በትግረኛ መንግስትን ይተቻሉ አሁን ያለውን። ስለዚህ ሙሉ መብት አላቸው። እኛ ደግሞ ሙዚቃ ውስጥ አስገብተን ማየት ያለብን ሙዚቃው አሁን አነጋጋሪ የሆነ ሙዚቃ አንድ ሙዚቃ ነው አይደለ? ዳስጣለ ምናምን የሚባለው ሙዚቃ ነው አነጋጋሪ የሆነ ሙዚቃ። እዛ ውስጥ ደግሞ ትክክል ነው የተናገረው። አዎ ኑ ብሎ ጠርቶን አብይ ወደ አሻሽቶናል። እነ ጀዋርን እስር ቤት ከቷል። እነ ዳውድ ኢብሳን ቤት ውስጥ አስሯል። የኦነግ ታጋዮችን እስር ቤት ወርጉሯል። ኑ ብሎ እነ በቀለ ገርባን ከሀገር አሳድዷል። እነ ጃልበቴ ኡርጌሳን በአደባባይ ገሏል። ስለዚህ ብዙ ሰዎችን ኑ አንድነት ይሻላል፣ አብረን መስራት ይሻላል፣ አብረን ሀገራችንን እንጠብቅ ብሎ መሀል ላይ አባሮናል እና ይሄ ሊካድ ነው እውነትም ከተባለ ደግሞ ማለት ነው። ስለዚህ
እኔ አንድ አርቲስት በፈለገበት መንገድ ሙዚቃ የመዝፈን ሙሉ መብት አለው። ስርዓቱን ደግሞ የመቃወም ሙሉ መብት አለው። ከዛ የበለጠ ግን የኦሮሞ ህዝብ ተሰደበ ብሎ እንደዚህ የሚሉት የ7 ዓመት ኦሮሞ ናቸው፣ ከአብይ ጋር የመጡ ማለት ነው። የኦሮሞን ትግል አያውቁም። ከየት መጣ ትግሉ? ከየት መጥቶ ነው? ምን ላይ ደርሶ ነው? ኦሮሞ ምን አሳልፎ ነው? ኦሮሞ ምን መስዋዕት ከፍሎ ነው እዚህ የደረሰው? ስለዚህ ይህንን ስለማያውቁ የ7 ዓመት ሻንጣ ተሸካሚ ከአብይ ጋር አንድ ላይ የመጡ ኦሮሞዎች ናቸው ባገኙት ነገር ኦሮሞ ተሰደበ ብሎ የሚያለቅሱት ማለት ነው። ባገኙት ነገር በትልቁ በትንሹም ኦሮሞ ተሰደበ ይላሉ። ኦሮሞ በቃ እንደደላው ነገር። ኦሮሞ ማለት እኮ ከስድብም አልፎ ዛሬ ላይ ነፍሱን እያጣ ያለ ህዝብ እኮ ነው። ይሄ ህዝብ ለስድብ ነው እናንተ ተሰደብን ብላችሁ የምታለቅሱት። ቢሰድባችሁ እንኳን ማለት ነው ቴዲ ቢሰድባችሁ እንኳን ብትሰደቡ እንኳን እናንተ ለቴዲ ማልቀስ ያለባችሁ ህዝቦች አይደላችሁ። እኛ እንደ ኦሮሞ በአደባባይ እየተገደለ ያለ ህዝብ ነው ያለን። በአደባባይ የኦሮሞ አርቲስት ቢሆን የተናገረው ይሄኔ ብልጽግና ነፍሱን አሳጥቷል። ነፍሱን ማለት ነው። ለዛ ነው እነ ኬክያ አንድ ሙዚቃ አጫሉ በሞተ በማግስቱ አንድ ሙዚቃ ዘፍነው ከሀገር የወጡት ማለት ነው። ነፍሳቸው ሊጠፋ ሲል የተሰደዱት ማለት ነው። ስለዚህ እናንተ የ7 ዓመት ኦሮሞ ናችሁ። ትግል አታውቁም። ትግል ከየት መጥቶ እዚህ እንደደረሰ አታውቁም። ከአብይ እኩል ሻንጣ ተሸክማችሁ የመጣችሁ ናችሁ። ለዛ ነው የምታለቅሱት፣ ዝም ብላችሁ የያዞንባ ማለት ነው። ስለዚህ ለሚያልቀው ህዝባችን ድምፅ መሆን ያለብን፣ ለሚያልቀው ህዝባችን። ዛሬ ላይ እኛ እዚህ ስናወራ አምቦ ማለት አምቦ የኦሮሞ ህዝብ ትግል መነሻ ምድር ናት። አምቦ ምድር የ7 ዓመት ልጅ ከትምህርት ቤት ሲመጣ በስናይፐር ተመቶ ነፍሱን ያጣባት ምድር ናት። ዛሬ ላይ የማንም ዱርዬ ጠመንጃ ታጥቆ ህዝቡን እያሰቃየበት ያላት ምድር ማለት ነው። የማንም ዱርዬ የማንም ባለጌ ከመንደር ተሰብስቦ ጠመንጃ ይዞ ህዝብን ምንም የማታውቅን እናት ገበያ ሂዳ የምትመለስን እናት ብር አምጪ ብሎ የሚቀጠቅጣት ቪዲዮአቸው ወጥቶ የሚታየው ማለት ነው። ቪዲዮአቸው ወጥቶ በአደባባይ እያየን ያለ ነው። ቀን ስራ የሚሰራ ልጅ፣ ቀን ስራ ሰርቶ ብር የሚያገኝ ልጅ ብር አምጣ ብለው በአደባባይ የሚቀጠቅጡ ዱርዬ ናቸው። አሁን ላይ የአምቦን ምድር እኛ የምናውቃት የእንደዚህ አይነት ዱርዬ መፈንጫ ሳትሆን የኦሮሞ ህዝብ ትግል መነሻ ሀገር ናት አምቦ። መነሻ አምቦ ተነሳ ሲባል ሁሉም ኦሮሞ ነው በያለበት ተነስቶ ትግልን ሲያፋፍም የነበረው ማለት ነው። ዛሬ ላይ ግን የማንም ዱርዬ ከሽመልስ አብዲሳ ጋር ፎቶ የሚነሱ ዱርዬዎች ጠመንጃ ይዘው ሽጉጥ ይዘው ህዝብ የሚያሰቃዩ እናት ገበያ ሂዳ መግባት የማትችልበት ልጆች ቀን ስራ ሰርተው መኖር የማይችሉበት እንደዛ ህዝብን አባትን እያስለቀሱ የሚቀጠቅጡ እንደዚህ አይነት መፈንጫ ዱርዬዎች በዚህ መንግስት ስር ተደራጅተው ጠመንጃ ይዘው ህዝባችን እያሰቃዩ ነው ያሉት። የሚያወራልሽ ስለ ቴዲ ሙዚቃ ህዝባችን እየሞተ ነው ያለው። አባት ተንበርክኮ አትግደሉኝ ያለችበት ቦታ ትንሽ እንትን ነው። በነገራችን ላይ ሙዚቃው እንዲያውም ለኦሮሞ ነው የተዘፈነው ማለት ነው። አለሽ አሁን አለሽ ኬሪ ይቆራረጣል። ሀሳቤን ጨርስና ሚውት አደርጋለሁ የሚሰማ ከሆነ። እሺ። እና ስለዚህ ምንድን ነው ማለት የምፈልገው የኦሮሞ ህዝብ የደላው ህዝብ አይደለም። በአሁኑ ሰዓት ደልቶት አንድ ሙዚቃ ሰደበኝ ብሎ የሚያለቅስበት ጊዜ ላይ አይደለም ያለ ነው። አልተሰደብንንም። ሰውየው መብቱ ነው መዝፈን፣ ግን እኛ አልደላንም። ስለ ሙዚቃ የማውራት ጊዜ ላይ አይደለንም። ደልቶን አይደለም ያለ ነው። እኛ ተበዳዮች ነን እኛ። ስለዚህ አንድ ብልጽግና ወንጀል ሰርቶ የኦሮሞ ህዝብ ስር መደበቅ አይቻልም ነው። እኛ ማንም ሰው ወንጀል ሰርቶ ብብታችን ስር እንዲደበቅ አንፈልግም። እኛ ቴዲ እንኳን ቢሰድበን ያሰደበን ብልጽግና ነው። እንድንሰደብ ያደረገን ብልጽግና ነው።
ስለዚህ ማንም ሰው ወንጀል ሰርቶ ኦሮሞ ነው ኦሮሞማ ነው የሚባል ነገር የለም። እኛ ብብስር የምንደብቀው አንዳችም አካል የለንም። ደልቶን እየኖርን አይደለም፣ እየተፈናቀልን ነው፣ እየሞትን ነው። እናት ልጇ ሬሳ ላይ እየተቀመጠች ነው ያለችው። እናት ልጅሽ ሸኔ ነው ብላ እየተረሸነች ነው ያለችው። ስለዚህ እኛ የደላን ህዝቦች አይደለንም። ለዚህ መንግስት ወገባችንን ይዘን የምንከራከርለት ግለሰቦች አይደለንም። የደላውና እንደፈለገ የሚኖር ለብልጽግና ወገቡን ይዞ የመከራከር ሙሉ መብት አለው። መንግስት የተነካብኝ ብሎ ማልቀስ ሙሉ መብት አለው። ስለዚህ እኛ ለብልጽግና የምንቆምለት ሰዎች አይደለንም። ተበዳይ ነን። እኛ በደላችንን ህዝብ እንዲያቅልን የምንፈልግ ሰዎች ነን። ነገ የትግራይ ህዝብ ቲፒኤልኤፍ ባጠፋው ጥፋት የትግራይ ህዝብ ከዛ በላይ መስዋዕት ከፍሎ ብብታቸው ስር ተደብቆ መስዋዕት አስከፍሏል። እኛ ነገ ብልጽግና በሚያጠፋው አብይ በሚያጠፋው ጥፋት ነገ ህዝባችን ከዚህ የበለጠ መስዋዕት እንዲከፍል አንፈልግም ነው። ከዚህ የበለጠ መስዋዕት ህዝባችን እንዲከፍል አንፈልግም። ለዛ ነው ከማንም ብሔር ብሔረሰብ በላይ ጀዋር ምን እንዳለ ታውቂያለሽ? ከማንም ብሔር ብሔረሰብ በላይ ይሄንን መንግስት መታገል ያለበት ኦሮሞ ነው ብሏል። ይሄንን መንግስት መታገል ያለበት ኦሮሞ ነው። ለምስ ለኛ ስለማይጠቅመን ነገ አሁን ከምንከፍለው በላይ መስዋዕት ነው የምንከፍለው ማለት ነው። አመሰግናለሁ። እና ስለዚህ ሙዚቃው እንዲያውም የተዘፈነው ለኦሮሞ ነው ነው የሚያሸነው አይደለም? እኔ በራሴ በሚገባኝ መንገድ ተረጉማለሁ። ሌላ በሚገባው መንገድ ተረጉሟል። እኔ በሚገባኝ መንገድ ወስደዋለሁ። ለኛ ነው የተዘፈነው። እኔ እንደዛ ነው የማስበው። ትክክል ነው። ኦኬ ፌቨን ተረኛ ይመስለኝ ነው። ፌቨን አለች ቃል ፌቨን ወይ ጂጂ የቆይ ቅደምኛል። ሌላ ሰው ላስገባ። ሌሎች ጂጂ መግባት እችላለሁ። ገብቼ ስለወጣሁ ያው ሁላችንም ቀድም ነበር።